አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመዲቱ ተከታታዮች እንዴት ናችሁ? ሰላም ነው ወይ? እኔ ጋር አለሁኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እህት ወንድሞቼ ሰላማችሁ ብዝት ይበልልኝ። ይህን ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ማሳያችሁ የሊሳን አስፉር ሾርባ ነው። ከዚህ እንደምታዩት ዚብዳ አለ። ከዚህ በትንንሹ ዶሮ ቆርጫለሁኝ። ሳድር ዶሮ ማለት ነው። እዚህ ሽንኩርት ከታተፍ ያለ በትንሹ፣ እዚህ ቲማቲም ከታተፍ ያለው። እዚህ ደግሞ እንደምታዩት ትንሽ ዘይቱንና ዚብዳ ጨምሬያለሁ ማለት ነው። አሁን አብራችሁ በጣም የሚጥም ሾርባ ነው። ረመዳንም እየመጣ ነው። ባይመጣም ከኛ ቤት ይጀመር ሁሌ ነው። እንዴ ቅልጥ እስከሚል ድረስ እንትን ባይጠብቁት ያረረ እንደ የመሳችሁ አላረረም። ከዛ ልክ ይሄንን እንጨምራለን ማለት ነው። አንሻ እንደዚህ የሚጤሰው ዘይቱን ነው። ዘይት እነዚህ ደስ ሲጨመር ትንሽ ነው። አላረረም ያረረ እንደ የመሳችሁ ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ለመጨረሻ ቪዲዮ ሄድ እሺ ቤተሰብ አሁን እንደዚህ ፍራንክሽ ነው። በደንብ ፈታሽኛለሁ ማለት ነው። ሽንኩርት እንዴት ሆኗል። ከዛ ዶሮውን ጨምራለሁ። ዶሮውን በሽንኩርት ስናሸው በጣም ነው የሚጠመው። ከዛ አንድ ሀባ ማጅ ጨምራለሁ። ማጅ ብዙ አይነት አሰራር ሊኖር ይችላል፣ ግን የራሴን የሚጣፍጥልኝን ነው የማሳያችሁ። እንግዲህ እንደምታዩት ዶሮ የራሱን ውሃ እያወጣ ነው። የራሱን ውሃ እያወጣ ነው ዶሮ። ትንሽ እንጠብቀዋለን። እሺ ቤተሰብ ይኸው አሁን እንዴት ሆኗል። ከዛ አብሮ ቲማቲሙ ጋር ይበስላል ማለት ነው። የከተፈን ቲማቲም እጨምረዋለሁ። ከዛ አሁን አብሬ ይበስላል። ቲማቲሙም ምንም ማለት ነው አብሮ ይበስላል። አሁን መጀመሪያ ሽንኩርትና ቲማቲሙን ስትከሽኑት ማለት ነው ዶሮ ጣዕም አይኖረውም። ይሄ ግን በጣም ነው ጣዕም ያለው። በብዙ አይነት ሞክሬዋለሁ፣ ግን ይሄ በጣም ይጣፍጣል። ይሄ እንደምታዩት የሁለቱም ውሃ ቲማቲሙንና ዶሮውን እያበሰለ ነው ማለት ነው። የሁለቱም ውሃ የቲማቲሙም የዶሮውም አያችሁት። ቲማቲሙ ራሱ በጣም ሲሞት የፍርስ ይላል እንደዚህ ብሎ። እሺ ቤተሰቦቼ እንዲህ ከሆነ በኋላ ሳልሳ ጨምራለሁ ማለት ነው። ከሚበቃኝ ያህል ጨምራለሁ። አቀላቀዬ መለሳለሁ። አይ እንደምታዩት አያችሁት ቀላ ከዛ ደግሞ እንደምታዩት ደግሞ ሜልህ ጨምራለሁ። አያችሁት ያለ ሾርባ የላችኋል። ይሄ ነው እስከ መጨረሻው ድረስ ይዩት። ይሄን ለብቻው ነው የምትከሽኑት። ለብቻው እንዴት ከከሽናችሁ በኋላ ሊሳን አስፉሩን ደግሞ እንዴት አድርጌ እንደምሰራ ታያችኋለሁ። ይሄ ለብቻው ኩሽና ነው። አሻን ይሄን ለብቻ በሌላ ጊደር እንዲህ አረኩ በኋላ ሊሳን አስፉሩን በሌላ ጊደር ነው ማበስለው። እሺ ቤተሰቦቼ ከዛ እንደገና ይሄን ምን አደርጋለሁ መሰላችሁ? ዘይት ትንሽና ዚብዳ
አረጋለሁኝ። ከዛ ለመሰላችሁ ሊሳን አስፍራውን እንትን እለዋለሁ ያኔ በዘይትና በዚብዳ ይሄን እንዲያርግ ያቀልጠዋለሁ። በቤተሰብ ይቅላጥ። እሺ ቤተሰብ እንደዚህ ቀልጧል። ሊሳን አስፍር ማለት ይችላል። ከዛ እጨምራለሁ የሚበቃኝን ያህል እጨምራለሁ። እንዲህ ያለ አንደርገ በይኸው ብቻ ውሃ ሳልጨምር ከረሙ እስከሚቀየር ቡኒ እስከሚሆን ድረስ እንትን እለዋለሁ። እሺ ቤተሰቦቼ እንደምታዩት ዝብዳው ግዴታ እንዴት ይሆናል። አሁን ይሄን እያመስኩት ነው። ይሄ ቤተሰብ እንደምታዩት ቡኒ ሆኗል። አሁን ቀጥታ ውሃ ጨምራለሁ። ውሃ ጨምሬ እስከሚበስል ነው የምጠብቀው። እሺ ቤተሰቦቼ እንግዲህ ይሄ ውሃ ከልሻለሁ በደንብ ሆኖ አሁን ይሄ እስከሚበስል መጠበቅ ነው። በደንብ ሆኖ እስከሚበስል ድረስ ነው የምንጠብቀው ማለት ነው። ከዛ እንደምታዩት ኩሽና አለ አይደለ የሾርባው ከዛ ትንሽዬ ውሃ ጣል አደርግበታለሁ ማለት ነው። ትንሽዬ ውሃ ጣል አደርግበታለሁ። ይሄ ክሽናው ነው ማለት ነው። ሊሳን አስፍራውን ለብቻ ነው ያበሰልኩት። ይሄ ክሽናችን ነው። ክሽናውን ለብቻ ነው የምናበስለው። ሊሳን አስፍራውን ደግሞ እንዳያችሁኝ ለብቻው ነው ያበሰልኩት። ሊሳን አስፍራውን ቆራ ያሳያችሁ ቤተሰብ። ሊሳን አስፍራው ልክ እንደዚህ በስሏል ለብቻው በዘይት ጠብሼ የታሸኘለ ልክ እንደዚህ ሊሳን አስፍራው ከበሰለ ይሄ ደግሞ እንትን ነው ማለት ነው። ክሽና ምን እናደርጋለን? ይሄንን ሊሳን አስፍራውን ወደዚህ እንገለብጣለን ማለት ነው። ሊሳን አስፍራውን እንገለብጠዋለን። ይኸው እንደምታዩት ሊሳን አስፍራውን ገለበጥኩት። ከዛ ልክ አሁን አቀላቅለዋለሁ ማለት ነው። ዶሮ ጋራ ክሽናዬ ጋራ አቀላቅላለሁ። ይኸው እንደምታዩት አሁን አቀላቅያለሁ። ውሃ አልከለስኩም ገና። አሁን ትንሽ ይፍላ። ይሄንን እጨምራለሁ። እንደምታዩት ይሄንን እጨምርበታለሁ። በጣም ይጣፍጣል። እቺ ቶሎ ስለመበሰል ችግር የለም። በጣም ነው የሚጣፍጠው። ማጅ ምናምን ስላለው በጣም ያጣፍጣል። ከዛ እንዲህ አድርጋችሁ ትንሽ ደቂቃ ትገጥሙታላችሁ እስከሚፈላ ድረስ አብሮ ክሽናው ጋራ እስከሚዋሃድ ድረስ ትንሽ ደቂቃ ትገጥሙታላችሁ ማለት ነው። እንደምታዩት አሁን እንደዚህ ሆኗል ቤተሰቦቼ። እንትን እያለ ነው እየፈላ ነው። አሁን ውሃ ፈልስበታለሁ ማለት ነው። ተጊል ነው። ከዛ ውሃ ፈልሼ እንደዚህ ካረኩ በኋላ አሁን የሚልሃችሁን መቅመስ ነው። እዛ ኮዝበራ አሁን ሳይሆን ቆይ ትንሽ ይሄ ይፍላና ይዋሃድና በደንብ ይዋሃድና ሙቅ ውሃ ነው የምጨምርበት። በነገራችን ላይ ሙቅ ውሃ እንደዚህ አድርጋችሁ ዝሮ ገምቱት። እንዴት ነው ከፊፍ ነው ወይ ተጊል ነው ወይ የሚለው ወላሂ ሞክሩት። በጣም ነው የሚጥመው። በጣም የሚልሁን ቅመሱት። ከዛ ልክ አሁን ይሄ በጣም አሪፍ ላይ ነው እንደምታዩት። ትንሽ ፍላና ኩዝበራ ጨምራለሁ ማለት ነው። እሺ ቤተሰብ እንደምታዩት አሁን እንትን ብሏል። ፈልቷን በደንብ አሁን ምን እጨምራለሁ? የተፈጨ ይሄ የከተፍኩት ኩዝበራ ጨምራለሁ። ትንሽ ኩዝበራው እንትን ካለ ትንሽ እሳት ከመታው በቃው። በዚህ መልኩ ሞክሩት። የሚልሃችሁን ቅመሱ ምናምን በጣም ነው የሚጣፍጠው። ወላሂ ሞክሩት እና እንደዚህ አድርጋችሁ ለትንሽ ደቂቃ ትንሽ ትገጥሙታላችሁ። በቃ በጣም ይጥማን። ሞክሩት። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።